ሊያስ ወይ ዛሬ መኪና እንዴት እንደምናጠብ ነው የምናየው። እሺ እናያለን፣ ችግር የለም። ግን መኪና ከምናበላሽ ብለን አንተ ፊት ላይ ለመሞከር አስበናል። አዎ ችግር የለም። ይደብራል። መኪናው ከሚበላሽ እኔ ፊት ይበላሽ። በቃ ይኸው መጀመሪያ ወደ ጎን ነው። ተረዳኸኝ አይደለ? ቦዲውና ከዛም እዚህ መሀል ቆጴጤው ላይ እሺ መስታወቱ ማለት ነው። በደንብ አይሻል። በጎን በኩል ደግሞ ይቀርም አለ። ምን ይቀራል? ምንም ፈረፋንጎ ከስር ወይኔ ያፈሰሰው ፈረፋንጎ ከስር። እሺ ገባህ? አሁን ሙሉ ለሙሉ አይደለ? በደንብ ገብቶ ያሬ አሉ የተባሉ ሐኪም ናቸው። ችግሬን ሰማሽ? አዎ በቃ እንሂድሽ። ደረሰኝ ቆርጧል። ምንድነው ችግራችሁ? ልጅ እምቢ አለን። ተወልዷል ወይስ ያልተወለደን? የተወለደ ቢሆን ለምን እንመጣለን? አልተወለደም? አዎ እኔ እርግጠኛ ነኝ ችግሩ አንተ ጋር ነው። እኔ አንድ ፍሬ የለውም። ችግሩን ለማወቅ ነው የመጣው። አታጣራ እንደዚህ አትበል። አዎ ሰማህ? ፍሬ የለም እባክህ። እኔ አሁን ለማንኛውም ሴት ልጅ ነው ማከም የምችለው። እሷን መርምሬ ያልምጣ። እዚህ ጋር ጠብቀኝ። ነይ ምንድነው ችግሩ? ማጋ ነው ችግሩ ያለው አንተ ጋር ነው። መመርመር ችግሩ ማጋ ነው። አንተ ጋር ነው መመርመር የምችለው ሲል አልነግሮም እንዴ? አንተ ችግሩ ማጋ ነው። አንተ ኧረ አንተ አይኑን በለው በእናትህ። እንዴት ነው ችግሩ ማጋ? ኧረ አንተ አንቺ ነው ወደዚህ ሁኚ። የገዛ ሚስቴ ላይ ምን አልኩኝ? ምንድን ነው ያልኩት? ምን አልኩኝ? ልመርምር። ችግሩ እኔ ጋር ካለ እሷ አለ አንቺ ልቀቂኝ። ኧረ እሷ ምን ትሰራለች አንተ ጋር? ምንም በቃ ያው ይዛት ሂዳት ለዱኝ አያገባኝም። እንዴ ምንድን ነው በማያገባኝ? ለቀቀኝ። ምርጥምርጧን በ50 ሸሚዟን በ50 ማንም ያላዩ ምን አላወቀኝም እንዴ? ኧረ አውቄያለሁ። ደንብ አስከባሪ ነው ከታ አውቄያለሁ። ኧረ እኮ ሸሚዙ ልቀቀው። አይ ወዳጅ አልነበረን እንዴ? ሸሚዟን ፈልጊያታለሁ ልቀቀው። ወይስ ተቃቀም ስቶር ላስገባው? ኧረ ሸሚዝ ይወደድብኛል። ሌላ ሁለት ቦክሰር አለኝ። እሱ ልስጥ በእናትህ። ይኸውልህ ምን አሬላ የሰፈሩ ሰው እንዳለ ራቁቱን ቁጭ ብሏል። ይዘና ልብሶቹን በምን ምክንያት እንዳለ ዘርፎ ጨረሰ። ኧረ ዘርፏበት በእውነት ዘርፍ አይደለም ወንድሜ። ከገመድ ላይ ነው እኔ የምወስደው። እናቴ ትሙት ነው ከቤታችሁ። ይኸውልህ አንተ ከዚህ በፊት ወስዶ ያውቃል? ኧረ ሁሌ ነው የምወስደው። ነው ያልወሽም ሁሌ ወስዳለሁ፣ ግን ከገመድ ላይ ነው። እኔ ከሰው አንተ ከገመድ ላይ ነው ሌሊቱን ሳገኝ የማይፈልጉን ነው የሚመስለኝ። ወስጄ እንደዚህ እሸጣለሁ። ደግሞ እኮ ድርሻቸውን እኮ እሰጣለሁ። እኔ መጠቀም ያለብኝ አንተ የሰው ይዘህ ነው ለኔ የምከለክለኝ? አረ እንደዚህ አይደለም። እስቲ አምጣን እንጂ ሱሪ። አረ ይሄ ግን አይደለም። ትታሪ እንዴ ያጎቴ ሱሪ ያጎቴ አይደለም። ይሄ ያጎቴ አይደለም። የእህት ባል ነው። የእህቱ ባል ነው። ያጎቴ ይላል። እንካ አንተ ሸሚዝ አይፈልግ ይሄን ሰደ እንካ ሌላስ ላይሆን አንተ በቃ ለጥባ አላያችሁኝም? እሺ በይ ቱቱ አበበቶ እንግዳ ላውራና መጣው። አንተ ደላላው? እኔ ነኝ ደላላው። ትዳር ፈልገህ ነው? አዎ ትዳር ፈልጌ ነው። ለአንተ ነው እንዴ? ለኔ አይደለም ለሴት ነው። ሴት ስንት አመቷ ነው? 50 በህት ግን አለች ጨርሳለች እኮ አንተ ባትኖር እመጣለሁ እዚህ ትዳር። አይ እዚህ ተራ ቀልድ ነው። እንደዚህ እድሜያቸው ተለቀስል በህት አለች ምናምን ብለህ እንቀል ምንድነው አሁን ገንዘቧ? ጦጣ አይዘለውም። ስሟ ማን ነው? ሙሉዓለም። ሙልዬ የኔ እናት ታውቃታለህ? ገንዘብ አለ ሹገር ናት ማለት ነው። የኔ እናት እንዴት እንደምወዳት እናቴ ትሙት ብዘረጋላት ነው። ከድሮ ጀምሮ ነው መወዳት። ውሰድኝ። ታውቃታለህ? እናቴ ትሙት ነፍሴ እስኪወጣ ነው መወዳት። ውሰድኝ ወደ እሷ። እኔ አንተ ስራ እንስራበት ዞር በለ እንዴ! ተቸገርን እኮ አንተ። በእናትህ ምን ነው አንተ? እስቲ ስልክህን ከወሰደበት ቼክ አድርግ በእናትህ። አለ እኮ ለሰፈሩ አስቸገረ እኮ ነው እንዴ! ምን ብሎ ነው? ትዳር ፈልጌ መጥቼ ላኔ ካልኩ ይሄ አገባም እንዴ አንተ እንዳላይ ሲጋሽ አንተ ኪስህ ነው እስቲ። ለሰፈሩም እኮ አዲስ ነን። ይኸውልህ ተራ አስከባሪው ማን እንደሆነ ለማወቅ አልቻልኩም። እኔ አረ ብዙ ጊዜ እዚህ ጋር ነበር ማያቸው። እናት እንዴ እኔ ምን አባ ሰላም ነው? ሰላም ነው። እንዴ ነሽ? የተራው ረዷ የተራ አንቺ ነሽ እንትኗ? አዎ ተራ አስከባሪ። አሁን አንዴ ቆም ነው መች እንትን አለ። አሁን እኛ እኮ አንታይም እኮ እና ስንጠብቅ በጣም ጠንከር ያለ አጠባበቅ ስለሆነ አንታይም። በሰላቢ ምናምን ለምሳሌ ብቅ ምን ነው ለምሳሌ በሰላቢ ተለፋቃቴ አልተመቸኝም። እኔ እየዘጋው ነው መስኮቱን። አላፍ ዝጋው። ተከልበጡ ስፈልግ ማሙት ትችላለህ። ምንም እንደዚህ ቀልዳለ። አሎ አናገርሽው ማለት? አይ እንደዚህ እንትን በሰላም ግቡ። መንገዱን ጨርቅ ያርግላችሁ። ምን ቢሆን የሀገሬ ልጆች ናችሁ፣ ኢትዮጵያዊ ናችሁ። መተሳሰብ መፋቀር አለብን። ታውቀኛለህ? አረ እንደዚህ አይደለም። እኔ መንገደኛ ነኝ እኔ እና እኔ መንገደኛ ነጋዴ ነኝ አልኩህ እንዴ አታ። አቤት ውበት! ዛሬ እዚህ ላዳ ካፒቴን እኔ ሊያስ ነኝ። እሺ አባና እንዴ ለሶስት ወርዳችሁ አንዴ ላዳውን ግፉልኝ። እስኪ ከፍለን እየሄድን አንተ ለረሽዌ ቁለት አራባ አራዳ ምን ነው
ቁልቁለት ስለሆነብኝ እኮ አንተ እንኳን ምን አገባ አገባ እሺ ዘፈን ስፒከሩ እኮ አልሰራም ብሎኝ ነው ባለፈው አህያ ገጥቼ እምቢ አለ ራሴ ዘፍናለሁ ራሴ መንገፋለሁ እሺ ኤላ ኤላ ቾቻላ ኩርሽም ሽምፖፓላ ፍንድቅ ኮታላ ኤላ ታውቃለህ ማለት ዘፈን ስም ማን ነው ናቲ ቾቻቲ ኩርሽም ሽምፖፓቲ ፍንድቅ ኮታቲ ናቲ በስሊ ስለ ተመሽቶኝ ስለ ናስኪ ስለ ናስሊስ ና ይዋህ ልጅ አንተ ይዋህ ልጅ እኔ የምልህ ለደንበኞቼን ዘፈን ሸምድደውና እያዝናናቸው ለሌላ ጊዜ እንደኛ ማለት እና ደግሞ ፋይልህን ሳውጣ ማለት ነው ሀያተ ያወረሱ መኪና እንዴት አንተ ጋር ሊበላሽ ቻለ ፋይላቶታ ከሚስት ጋር መች ነው የተፋታችሁት ዘሌ እባክህ ንደው በእናትህ ያገናኘንሽ ንደው ስለ ይወዳለሁ እሺ እኔም እወዳለሁ እንዴት አልነግሩኝ በኔ ደብቃል አንተ አብረን እንዲሻኩን እንኳን ሰጠኝ ወንድ አለ እንዴ በኔ በሳል በኔ እኔን ይቀየሙኛል አንቺ እኮ ችግር የለም ጓደኞቼ እንዳለ እንደዚህ ነው የገቡት እና እኔ ከቀረው ከመጀመሩ ነው ወይ አሳፋሪ ምን ነው ምስር የሚለቀም ካለ ያለን እዚህ ጋር ምስሩን እኛ ለቀም ነው እኮ አውቀህ ነው ምስሩን ለቀም ተባረኩ እንዴ አብሲት ለምን አጥልላቸው አለ ችግር የለም እጥላቸዋለሁ እኔ ችግር የለብኝ ወሬያችሁ ደስ ይላል አውቀህ ነው ሙች ወሬያችሁ ከዛ ጋር ወይ ሚካኤል ስንት ነው የገባው 25 ሚካኤል ነው መምጣት ያለበት እሺ የመጣው 10 ነው 10 በፈጣሪ ስም ብር ጥራት በልቼ እሺ እንደዚህ ውሃ ይጠጣውት ቡና እሺ ቀርቧል ውሃው ቡና ቀርቧል ማታ ነው እሺ ጫለው ጫውተላለን ያለውም ፍርፍር በለው ቡና የምን ሴቶች ራሱ ይቀኑባቸዋል እናንተን ወረኞች አትሷደኛ የራሳችን ወሬ ያለው ቁራሌው ብረት ጠርሙስ ፖፕና ማስተጥብ ያለው ቁራሌውና ቁም ሳጥናለኝ አዲስ ነች ምንም አልተጠቀምኩባትም አዲስ ነች ግን ስገባ ሰከንድ አንድ እንደምትሆን ደረሰ ካሱ ችግር የለኝም ምን 500 ብር ሰደልኝ ችግር የለብኝም ምን 300 ብር ስለቸገረኝ እኮ ነው አይደል ስለቸገረኝ መውቄ ነው ዋጋ ማራክስብህ እንዴ ከሄድኩኝ ለሌላ ቁራሌ 100 ብር ነው የምሸጠው እርግጠኛ ነኝ እሺ 400 ብር ሰደው አልፈልግም 400 ብር ኧረ በእናትህ ተረዳኝ እንዴ ለአንተ በእናትህ የፓርኪንጉን ብር ተቀበለው አንተና እንዴ ምን ጠብቀው መጣዴ እንዴ ኧረ መጣው የትም እንዳትወጣ በለው መኪናው ስንት ስራ ነው ያለ ቆይ አንተ ኧረ በዚህ ጊዜ እኮ ባንተ ስራ እኮ አይወጣም ብሮ አንተ ቶሎ ጥራ ረዳት ቀይራላ ለበዛ እንዴ የሚነጫነጨው ስራ የጠፋ መሰለው ወሊሶ ወልቂጤ ከተማ ውስጥ እኮ ነው እየሰራን ያለ ነው ከተማ ጥራ ምን አንተ እንዴ ምኑ ነው ቄራ ብታጅራ ቄራ ወይ ጉዴ አንተ ቆይ ችግር ምንድነው ምን አረኩኝ ቄራ ሜክሲኮ ባለ አንተ ምን አይኔን የምትተኛው የግባው ይተሰጥ ሻሻና እንዴ ና ኤክሲስ አረ ኖርማል ሰው ነኝ እኔ ለኔ ነው እንደ ዱላ ይወጣው ለኔ ነው እንዴ አንተ ለኔ መልስ ሰጣለህ ለኔ ዱላ ብሩ አጣው ብሩ ወስደኝ አንተ ምን ብሩ ምናምን ነገር ትላለህ እንዴ ከው ድርሻዬ 100 ብር ወስደኝ 100 አይኔስ 100 ብር ታልሙሉ ስጮኔ ጎማ ፈትቼ ያሰረ ላንተ ሁሉ 100 ብር ስጠኝ ምንድን ነው አንተ ምንድን ነው መፈልገን እንዴ ወይ ጉድ ና ምን ሆነ ነው ወረርሽኝ ማን የመታ የነባት ወረርሽኝ ነው ማን የመታ አይ ለሴት ተጣልቼ እኮ ነው ለሴት ልጅ ጋር ተጣላለ ባታሸንፍም ተሸንፈናል ለበለዛ አትወደ ሴት ላይ ከሞት አይፈራው የሚለው ሰምተህ አንተ ከብት ተሰፈር ይጣላው አይደለ ለቤቲ ብለህ በጣም ከከብደው ጋር በጣም ነው በራስ ያፈርኩት እንዴት ያዘኝና እንደ ኳስ ነዳ እናቴ ትሙት በቃ በራሴን አፈርኩኝ ነው ማለት ገደለኝ እኮ ወይኔ ልጅ በእናት እንደ ሰው አላየኝ ገደለው እኮ በእናንተ አላስቀሩትም እኮ ልጅ እንዴ ቤተሰብ ሰምቷል ማንንም አያውቅም አይደለ ይደነግጡብኛል መስመር ላይ ተገናኝታችሁ ነው ከልጁ ጋር አዎ መስመር እስቲ ዙር ምን ነው ሚኪ ከቤቲ ጋር ይጣላል አይደለ ኬታወካው አልሰጥም ብላት አንተ አልሰጥም ብለህ አንተ ራስህ አንተ ስልም እሷ ለኛ ነሳች አይኛል ይችላል ለምን በቃ ና አትሩት ለቀቀኝ እንዴ ካልፈለኩስ ታስገድደኝ ነው እንዴ ሽንት ቤቱ ከተመጠጠ በኋላ ድጋሚ ትገባለህ አንተ ነህ ሽንት ቤት መጣጭ አቴ ሽንት ቤት መጣጭ ይባል ራስህ እኮ ነህ ዝም በል ማን ነው የሚለው የሽንት ቤት የጽዳት አገልግሎት ወይ ደግሞ ጠራጊዎች ነው የሚባለው መጠጥ ይላል ጁስ ነው እሺ ተው ይቅርታ አባቴ ገብተህ መጠጥ አድርገህ ውጣ አንተ አሰማም እንዴ በሽተኛ ነህ ያማል መጠጣት በለኝ ይቅርታ እሺ ልምድ ሆነብኝ መጃስኮ ምንድነው ይሄ ሽንት ቤት ሙቀት መለኪያ ሙቀቱን ለክቼ ነው የምመጣው ሽንት ቤቱን አዎ
በጣም ከደረቀ ውሃ ማትጠቀሙ ከሆነ አቃጥለነው በጭስ መልክ ነው እንጂ የሚወጣው ኢቫፖሬሽን ምናምን አንቺ ሌባ ነሽ መሰለኝ። አይ ሌባ አይደለም ማለት ሽንት ቤት ከዚህ በፊት ሰርተህ ታውቃለህ? ከዚህ በፊት መጥቼ አላውቅም። ስራ ምንድነው? ስራዬን ባንክ ቤት ነው። በየቤቱ እየዞርኩኝ አካውንት ነው ማስከፍት። ውጣ ያልከው ልጁ ለምንድን ነው? የት ሂድልህ? አካውንት ከፍቶ ይመለሳል እኮ ሽንት ቤት ይመለሳል። አካውንት እንዲከፍት ነው። ጊዜ የለህም አንተ? እንዴት? አይ ጠብቀዋለሁ እኮ መጥቼ ይባላል። መጥቼ ልጆች አቤት፣ እንዴት ናችሁ? ሰላም አወቃችሁኝ? አላወቅንም። የፊልም ዳይሬክተርና ደራሲ ኤልያስ እባላለሁ። ኋላ ፊልም እያስቀረስኩኝ ነው በገንዘቤና በጉልበቴ። ማንም አይከለክለኝ። እሺ ተረጋጋ። ፊታችሁን ሳይዋርት ፊት ነው። አዎ አንተ በጣም እና የሆነ ፓርቲ ላይ ልፍስትሉ እንዲገቡ ፈልጌ በጣም ደስ ይለናል። በጣም እኛ ፍላጎታለን። በጣም ፍላጎታለን። ካሜራ መቀረጽ ከጀመረ በኋላ አወራለሁ ብትል አንድና አንድ ነገር ነው ነገር ከነታል። እሺ ቀልድ አላውቅም ነኝ እንደዚህ። ምሰጠኝ ገንዘብ ሳትከራከር ትቀበላለህ። ገንዘብኛ አልፈልግም። ወደነው እኛ ገንዘብ በጉልበቴ ተጠቀመልተን ምሰጠን ትቀበላለህ። እሺ ካልኩሽ ነው ኤላ ቾቻሊ ኩርሽም ጀቦፓሊ ፍንድቅ ቶታሊ ኤላ ብሩካር ታረክሲ ቻሌንጅ አንተ ነው እንደው በቃ ማን ነው? እኛ ኩራቲና ሚኪ ነን። አንተ ፊልም መቅረጽ የምትፈልጉት ኑ አንድና አንድ ነገር ነው የምነግርህ። መቀረጽ ከጀመረ በኋላ እናቴ ደሙን ነው ማለት ዘራለሁ። በቃ ዝም ብለህ አንተ በዚህ በኋላ 16 ዓመት እንትን አይደለ እንዴ? አንተ ኤልያስ ፎጋሪው አይደል? አንተ ትላጣለህ እንዴ? አንተ እኔ እኮ አላየሁትም በጀርባው ነው ያወቅኩት። እንዴት ናችሁ ወዳጆቼ? አይሰማም እኮ ወዳጆቼ ሰላም ነህ? እንዴት ናችሁ? ዛሬም እዚህ ድንጋይ ላይ ቆማችኋል እንዴ? አትጩህ፣ ቀስ ብለህ አውራ፣ አትጩህ። ምንድነው ተኩስ ተጀመረ? ለምን ቁጭ በል ትለኛለህ? ያለ መግባባት እስቲ ኧረ በል እባክህ ንገረው። ተነስ፣ ጋሽ በዳዳ አርፏል። ጋሽ በዳዳ ሞቱ። ፈጣሪዬን እኮ ነው ያምነዋለሁ። እንደሚያድናቸው አቅ ነበረ በደንብ ነበር ዱዓ ያደረኩላችሁ። ጋሽ በዳዳ አርፈዋል ዛሬ ጠዋት። ሞቱ። እውነቱን ነው ልጅ ነው። አዎ እውነቱን ነው። ሞቱ። ወይኔ ጋሽ በዳዳ እኔ እኮ ዛሬ አይደለም እኮ ማውቃቸው ዛሬ 70 ዓመት ነው። እኔ ምርጥዬ ነኝ ታውቃለህ። አውቃለሁ። ያሳዝናል። አንድ ላይ ነበርኩ። አሁን እሱ ሳይሆን ሬሳውን እንቅበረው፣ እናቃጥለው። ጓደኛዬን አብረን ነበር እኮ ምንም ቢሆን አንድ ላይ ነበር እኮ ምንም ነበር። ኧረ እንደሱ አይደለም። እናቃጥለው። እንቅበረው ነው። ኧረ ዝም በል እንቅበረው። እናቃጥለው። 7 ሰዓት ቀብር መቃጠል አልቀረም እንዴ? ኧረ ንገረው። ላይ ቀብር በለው። ኧረ ማቃጠል አይደለም መቅበር ነው። ብዙ ጭራሽ ስጋውንም ልሸጥ አይኑን ልሸጥ። ሰላም አደራችሁ። እንዴት አደርክ? የለም ሰላም ነው። ዛሬ ደግሞ የፈጣሪ ሰላምታ ማመልሱልኝም ምን አጠፋው? ሰላም ብለናል። ቆየን ሰላም ካልን አልሰማሁም። ይቅርታ። አወቃቸው። ጋሽ በዳዳ ታሟል አሉ በጠና። ጋሽ አትሰዳደቡ። ተረዳን እንጂ ጋሽ በዳዳ ትልቁ ሰውዬ ታሟል አሉ። ድንጋይ ላይ መቀመጥ ከጀመራችሁ በኋላ እናንተ ሰዎች ባልጓቸዋል። ቀይ ለእናት ጋሽ በዳዳ ታሟል። ዳቦ ትልቁ ሰውዬ ጋሽ በዳዳ ያማችኋል እንዴ? ተው። ትልቁ ሰውዬ ዳቦ ቤት ያላቸው ጋሽ በዳዳ። አረ ተረዳና። ምንድነው? ትልቅ ፈጣሪ ነው። ተረዳን። ትልቅ ጋሽ በዳዳ ዳቦ ቤት ያላቸው ትልቁ ሰውዬ ጋሽ በዳዳ ታሟል። ጋሽ በዳዳ በጠና ደግሞ አዎ ጋሽ በዳዳ የኔ አባት ምን ሆኑ? ታሟል። ወይኔ የኔ አባት ምርጥዬ ነኝ እኔ። ይኸውልህ የዛሬ 70 ዓመት አንድ ላይ ነበር ከጋሽ በዳዳ ጋር የምንነፋው። ምን ሆኑ አሁን? በእናትህ ምርጥዬ ናቸው። በጣም ታሟል። ዳቦ ቤት ያላቸው አሉ። ገብተህ ጠይቃቸው። አንተ ስለምትዘገይ ገብተህ ጠይቅ። አንቺ የለ ወይ ማይኩ እየበረታሽ ነው አይደል? እየበረታው ነው። እኔ እንግዲህ ፈጣሪ ያመጣውን ምንም አሜን ብለህ መቀበል ነው። ሌላ ዝም ብለህ አያስፈልግም። የሚስት ቤተሰቦች እንዳላለቁ አዎ፣ አንድ ሰው እኮ አልቀረም። ሙሉ እርግፍ እኮ ነው ያለው። እኔ ግን የሚቆጨኝ እንደሆነ ታውቃለህ? ያወጣሁት ልጅ በዕለቱ ገበያ ቢመነዘር 3 ቪትስና አንድ ላዳ ይገዛል። በጣም ሲያወጣ በጣም ይሄ የለቀሰኛው እንደምታየው እንደምስ በጣም የሚበላ ህዝብ ነው። እጁን ራሱ በሽጓ ነው የሚታጠበው እኮ ውጪ አቀማመጥ ያስታውቃል። ይሄን ጨዋታ ሳልዘጋ አልቀርም። በበላሁት ብር ውሃ ልዘዝ በቃ አልፈጠንም ነገር ወይ አንድ መኪና ውሃ ለቁሶ ቤት አምጣ። ለምሳ እንደሚደርስ አድርገህ ቶሎ በል። ልክ አይደለም አይደል? የትኛው አልዘጋም። ተሳስተሃል። ኬሻና እንትን ይቅርታ አንዴ መልሳው። እንደዚህማ አይደለም ወይ
አንዴ መልሼ ልደውል። የሆነ ስህተት አለ መስመር ላይ። አንዴ መልሼ ልደውል። ባይሆን እኔ ዘጋው። መደቤን ስጠኝ። ምሳ በልተሃል? ምሳ በልተሃል? ተካካስ ነው እንዴ? ሁለት አይነት ወጥ በአንድ ሺህ ብር ተካካስ ትላለህ እንዴ? ምን አገባኝ? አንተ አዳዛይከቱን ምን ልትል ነው? ቂንቂና ያርግ ወደዚያ ያላጥበል። በእናትህ እኔ ለቅሶ ላይ መቀመጥ ሳያንስ ልበላኝ ነው እንዴ? ቅድምም እኮ ታች ሰፈር ያለው ዳኒ ደና ሴታ ሲያስጠላ አመዳም ሲያስጠላኝ ምን ይመስላል? ቸነነ ቡና እየፈላ ነው። ቶሎና ዛሬ ተረኛ ቡና ማፈላው ማን ነው? ሳንታ ይላል። ሞያሽ ይዘርዘርልሽ። ይኸውልህ ስማ፣ ከቡናው በፊት አንድ ዘፈን ይዘፈንለት። በጣም ይዘፈንለት። ይኸውልህ በቆሎ ሾጣጣ ስንቱን ባንተ ቀን ወጣ። በቆሎ ሾጣጣ ስንቱን ባንተ ቀን ወጣ። ሳንትዬ ሾጣጣ ሳንታዳት እና ማን ይበል እና ነሽ ሾጣጣ ማን ይበል? ሚኪዬ ሾጣጣ በለው ማን ሾጣ እናኒ ቁጭል እንዴ ማን ዶክ ታውቃለህ? አንተ አዲስ ካቦ እኔ ድሮ ካቦ እና መከባበር የለብንም። ማን ዶክ ታውቃለህ? ለምን ሳንታ ሾጣጣ ትላለህ? እና እኔ ሾጣጣ ነኝ አይደለም። እንደውም ቸነነው ሾጣጣውን በል ቸነነው ሾጣጣውን ቸነነው ሾጣጣ ዝም በል ና ተነስ። ቸነነው ሾጣጣ እናስ አታወራም ነበር ስለዚህ በሉ ቸነነው በሉ እንዴ ለስ እንኳን ደስ አላችሁ ሱፍ እኮ ከትምህርት ቤት እኮ አይሰጡንም። ጎን ብቻ የቤቱን ከቤት የተገዛውን ነው ቤት የገዙልኝ። በተማርኩበት ሸኩት። ምንድነው የተማረው? ሴልስን የተማርኩትኝ። አዴስ ላይ ማትሳሚም እኮ ጀግና ነሽ። ሽያጭ ሁለት ዲግሪ እኮ ነው ያለኝ። በምን ሁለቱም አካውንቲንግም አለኝ። ሁለቱንም ትምህርቶችም ማለት ነው። ከትምህርቱም በፊት ስራውን ሰራው ነበር። አካውንቲንግ ባንክ ሽያጩን ነው በደንብ ይሸጣል። የቤት ዕቃ ይሸጥ ነበር ያኔ ሱሪና ስልክ ወስዶ የሸጠ ጊዜ በጣም ግን አውጥቻለሁ። ከገበር ላይ ልብስ አንስቶ ላይ የተገዛው ይሸጣል። ትቻለሁ። በእውነት ትቻለሁ። በየትኛው ሰዓት ተምረህ ነው ግን አንተ? የሌሊት ነበረ መማረው። ሁሉም ሰው ሲተኛ ከሌሊት 6 ሰዓት በኋላ ወጣና መማር ነው። አንግ ነው ቅያስ ውስጥ አይሰማም። ፕሮግራም ነገር የለም። ቤት አለ፣ ቤት ፕሮግራም አለ። እየጠበቁኝ ነው። ሽሮ በቀይም ባልጫም ነው አጅባችሁ አንተ ነህ በጋራጅ፣ እኔ ነኝ በጋራጅ። አረጄ ገፍፌ በልታለሁ። እሺ በጉ ለማንኛውም ታርዷል። አንተ መክፈፍ ብቻ ነው። ና እንሂድ። አይ ነፍስ ይወጣ ነገር ነው ያልገፈም ማለት ነፍሱ ሳይወጣ ገፍፌ ያስረክብሃል። ምን ማለት ነው? ነፍስ ካገፈፍኩትም በኋላ ባዶ እርቃኑን ቆሞ ሲል ትሰማዋለህ። እርቃኑን ቆሞ አንተ ልታሾፍ ነው እንዴ? አይደለም እና ሙያ እኮ ነው። ሙያ ማልችለው ነገር አልችልም። ላይ የምችለው ደግሞ በኩራት በኮንፊደንስ እችላለሁ እላለሁ። ስማኝ ሳይሰፈር በሬ አለ፣ በሬ ታርዳለን። አንድ በሬ አለ፣ በሬ አልችልም ማለት አይ እንደዚህ ነው። አልችልም ማልችለው አልችልም። እንዴ አንተ ጤነኛ አይደለም እንዴ? ፍየል ባለ አንድ ብልት ፍየል ባለ አንድ ብልት ብቻ ባለ አንድ ብልት አልችልም። ፍየል አዎ አንተ ያሾፍክ ነው እንዴ? ከዚህ በላይ መቀለድ አልችልም። እኔ ኩራሌው ነኝ።